ከመጣሁ አሁን ቢያንስ እኔ ምንም አላረኩም፣ ግን ለቤተሰቡ በቃ ብዙ ነገሮች ውጣ ውረድ አለና ምንም የለና ከዚህ ከመጣሁ ቢያንስ አመት አዎ። ግን በፊት ኑር ያለው ገና ነኝ። በፊት ልኑር እንጂ ማለት ነው ምንም ነገር አላረኩም። ግን አሁን ምንድነው የምታደርጊበት? እንግዲህ 25000 ድርሃም ለእናቴ ቦታ ገዛለሁ። ለእናቴ ደግሞ ትንሽ ሁለት ሰርቪስ ከተረፈ ብሬ ሁለት ሰርቪስ አቆማለሁ። ለእናቴ የት አካባቢ ነው? መሀል አምባ መርሳ ወጣው እዛ አካባቢ ደግሞ ይችላል። አዎ መሀል አምባ ይችላል። ቀስ ብለሽ እንግዲህ እህታችን የሰጥሽን ደሞዝ እያጠራቀምሽ እንደዛ አደርጋለሁ። ወላሂ አደርጋለሁ ኢንሻአላህ። በጣም 25000 ድርሃም የደረሳት በባለፈው 464 ነው። 464 ቁጥር ማለት የመጀመሪያ ወቅት ላይ ገና ኦርደር በስንተኛ ወር ነበር ያዝሽው? ወላሂ ረሳሁት። እኔ ወዲያው እንደተጀመረ ነበረ አጋጣሚ የሆነ የመጀመሪያ ዙር 00464 ዕጣ ቁጥር ማለትም የባለፈው ሳምንት እሁድ ዕለት የወጣው ማለት ነው። እንግዲህ ዛሬ የ25000 ድርሃሟን ዛሬ እንሰጣታለን ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 16 17 18 19 20 21 23 24 25 ነው። እንግዲህ ይኸው 25000 ድርሃሟን ሰጥተናታል። አላህ ይስጥልኝ። በጣም የማመሰግነው አልሐምዱሊላህ። ወልድ በጣም አላህ ይስጥልኝ። አመሰግናለሁ። ጭራሽ አላመንኩም። የምር በጣም ነው የማመሰግነው ከምንም በላይ። እኔ እንጃ ዛሬ ተወልጃለሁ ልበል። በቃ ተወልጃለሁ። አንቺም እንግዲህ የኛ ደንበኛ ስለሆነ ከኛ ጋር ከሚሰሩ ነጋዴዎች ስላዘዝሽ ከልብ ነው የምናመሰግነው። እናንተ አመሰግናለሁ። አላህ ይስጥልኝ። እንግዲህ ተመልካቾቻችን እኛ የማንፈጽመውን ቃል አንገባም። ከዚህ በፊት እንደምንነግራችሁ የገባነውን ቃል ደግሞ እንፈጽማለን። እውነተኛ መሆኑን ደግሞ እንዲታምኑና ይኸው እንደዚህ አድርገናል። በጣም ነው እንወልድ ለዚህ ለምስኪኖቹ ያለን አይደለ በሰው ቤት ብዙ ነገሮች እያሳለፍን ውጣ ውረድ፣ ግን እንደዚህ ብትሳተፉ ለእናንተ ይጠቅማችኋል። እኔ ዛሬ ከምንም በላይ እናቴ ላሳድፍላት በቃ በዚህ እኔ በቃ ቤትም ገዛሁላት ነው የመሰለኝ። በቃ እኔ እንጃ ከምንም በላይ ማለት ነው ደስተኛ ነኝ። ወልዴ በጣም አመሰግናለሁ። አላህ ይስጥልኝ። ልጅህን አላህ በክብር ያኑር። ጀዛፈላከ አላህ በወጣው አላህ ይተካህ። አመሰግናለሁ። በጣም አመሰግናለሁ። በጣም እንግዲህ ሁላችሁም ከኢቴች ዴሊቨሪ ደንበኞች ጋር ስታዙ እንደዚህ በየሳምንቱ የሚወጣው የ25000 ድርሃም እጣ አሸናፊ የመሆን እድላችሁን እያሰፋችሁ ትሄዳላችሁ ማለት ነው። ይህንን ስንላችሁ ግን የማትፈልጉትንና የማትጠቀሙበትን ምርት እንዳታዙ ከወዲሁ ልናሳስባችሁ እንፈልጋለን። ምክንያቱም ያለ አግባብ ገንዘባችሁን እንዳታጡ ማለት ነው። ምክንያቱም አንድ ኦርደር ብቻ ኖሯችሁ እድል ካላችሁ ሊደርሳችሁ ስለሚችል ማለት ነው። እንግዲህ የዛሬውን ቪዲዮ ለረጅም ጊዜ እየቀረጽን አልነበረም፣ ቪዲዮ እየሰራን አልነበረም።